በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የጌቴሴማኒ ቤተሰቦች እነሆ ዛሬ ከቅዱሳን ታሪክ መካከል አንዱ በሆነው በመጽሐፍ ቅዱስ ብዙውን ጊዜ ስሙ በሚታወቀው በተለይም ስለ ብሉይ ኪዳን ሲነሳ ከሱር ጋራ ብዙ ነገሮች ተያያዥነት ብዙ አስተምሮቶች ካሉት መካከል ውስጥ ስለ ሙሴ እንነጋገራለን። ቅዱስ ሙሴ እንግዲህ በብሉይ ኪዳን ውስጥ ትልቅ ቦታ ካላቸው ነቢያት አንዱ ሲሆን የሱ ታሪክ በዋናነት በኦሪት ዘጸአት፣ በኦሪት ዘሌዋውያን፣ በኦሪት ዘኍልቍና በኦሪት ዘዳግም መጻሕፍት ውስጥ በሰፊው ተመዝግቦ እናገኛለን። ስለዚህ ስለ ሙሴ ስንናገር ብዙ ነገሮች አሉ። ነገር ግን አጭር ግን ዝርዝር ማብራሪያና ቁልፍ የመጽሐፍ ቅዱስ ማጣቀሻዎችን እነሆ ብለናል። የሙሴ ታሪክ በመጽሐፍ ቅዱስ ስንጀምር እንግዲህ በአንደኛ ደረጃ ስለመወለዱ እና የሕይወቱ መጀመሪያ እንመልከት። ዘጸአት ምዕራፍ 2 ከቁጥር 1 እስከ 22 ላይ እናገኛለን። ልደቱ እና መዳኑ ሙሴ የተወለደው እስራኤላውያን በግብፅ ባርነት በነበሩበትና ፈርዖን ወንድ ሕፃናት እንዲገደሉ ባዘዘበት ወቅት ነው። እናቱ እንዳይገደል በቅርጫት አድርጋ በወንዝ ጣለችው። ይህንም የተጣለውን ሕፃን የፈርዖን ልጅ አግኝታውና አሳደገችው። ስሙንም ሙሴ ብላ ሰየመችው። ከዛም በመቀጠል ከግብፅ ወደ መሸሽ መጣ። ከግብፅ በሸሸበት ጊዜ ከደጋ በኋላ አንድ ግብፃዊ ዕብራዊ ወንድሙን ሲመታ አይቶ ገደለው። ይህ ሲታወቅበት ከፈርዖን ፊት ሸሽቶ ወደ ምድያም ምድር ሄደ። በዚያም የዮቶርን ልጅ ሲጳራን አግብቶ ኖረ። በተጨማሪ ስለ ሙሴ የአገልግሎት ጥሪ ስንመለከት ይህንንም ደግሞ በመጽሐፍ ቅዱስ ውስጥ የምናገኘው ኦሪት ዘጸአት ምዕራፍ 3 ከቁጥር 1 ላይ ነው። ይህም እንግዲህ ሙሴ ከሚቃጠለው ቁጥቋጦ የተሰጠው ጥሪ ሙሴ በ40 ዓመቱ የእግዚአብሔርን ጥሪ የተቀበለው በኮሬብ ተራራ ወይም በሲና ላይ እሳት በያዘው ነገር ግን የማይቃጠል ቁጥቋጦ ውስጥ ሲገለጥለት ነው። እግዚአብሔርንም ሕዝቡን ከግብፅ ባርነት እንዲያወጣ አዘዘው። እግዚአብሔርም ራሱን ያልሁ እኔ ነኝ ብሎ ጠራ። ለዚህም ወደ ግብፅ በመመለስ ዙሪያ ስንመለከት ይሄ ማለት ሙሴ ወደ ግብፅ በሚመለስበት ሰዓት ሙሴ እምቢታና ጥያቄዎችን ካቀረበ በኋላ እግዚአብሔር ወንድሙን አሮንን ረዳት አድርጎ ሰጠው። ሙሴና አሮንም የእስራኤልን ሽማግሌዎች ሰብስበው እግዚአብሔርን ቃል ነገሯቸው። ከዚያም እነርሱ ሙሴና አሮን ባሏቸው ነገር ተስማሙ። ምክንያቱም ሙሴ አንደበቱ ድዳ ነበርና በአሮን አማካኝነት ነበረ መልእክቱን የሚያሳልፈው። ከግብፅ በመውጣት ዙሪያ በተመለከተ ደግሞ የምናገኘው ኦሪት ዘጸአት ምዕራፍ 5 ከቁጥር 1 ላይ ነው። ለዚህም ምልክት እግዚአብሔር ከሰጠው እንግዲህ በተለይ 10ቱ መቅሰፍቶች ተብለው ከሚጠሩት መካከል እስከ ሞተ በኩር ድረስ ማለት ነው። ሙሴና አሮን ፈርዖንን ሕዝቡን እንዲለቅ በተደጋጋሚ ጠየቁት። ፈርዖን ግን ልቡን አደነደነ። በዚህም ምክንያት እግዚአብሔር በግብፅ ላይ 10 ታላላቅ መቅሰፍቶችን አመጣ። የመጨረሻውን መቅሰፍት በግብፅ ምድር ላይ በኩር ሁሉ መሞት ነበር። ከዚያም በኋላ ሕዝበ እስራኤልን ፈርዖን
ለቀቃቸው። ሌላም ስለ ፋሲጋው በምንናገርበት ሰዓት ፋሲጋው እንግዲህ ከሙሴ ጋር በሚገናኝበት ከመጨረሻው መቅሰፍት በፊት እግዚአብሔር ለእስራኤላውያን ፋሲጋ የሚባለውን በዓል እንዲያዘጋጁ በሙሴ አማካኝነት አዘዛቸው። የበጉን ደም በበሩ መቃኖች ላይ መቀባታቸው አጥፊው መልአክ ቤታቸውን እንዲዘልላቸው አደረገ። ከዚያም በመቀጠል ቀይ ባህርን ሙሴ ሕዝበ እስራኤልን ከፍሎ አሻገራቸው። በመጨረሻም ፈርዖን ሕዝቡን ከለቀቀ በኋላ ግን ተጸጽቶ በሰራዊቱ ተከተላቸው። ሙሴ በእግዚአብሔር ኃይል ቀይ ባህርን ከፈለው። እስራኤላውያን በደረቅ መሬት ተሻገሩ። ግብፃውያን በውሃው ሰጠሙ። ኦሪት ዘጸአት ምዕራፍ 14 ከቁጥር 1 እስከ 31 ላይ እናገኛለን። በተጨማሪ ሙሴ በምድረ በዳ ጉዞና ሕግጋትን ስለመቀበሉ እንመለከታለን። ሙሴ በምድረ በዳ መናና ድንጋይ በምድረ በዳው ጉዞ እግዚአብሔር ሕዝቡን በመና ይመግብ ነበር። ውሃም ከድንጋይ ውስጥ እንዲያፈልቅላቸው። አስርቱን ትእዛዛትና ኪዳንን በተመለከተ ከሙሴ ጋር የሚያዙት ሙሴ ወደ ሲና ተራራ ወጣና እግዚአብሔር አስርቱን ትእዛዛት ወይም ሕግጋቱን በሁለት ጽላት ላይ ጽፎ ሰጠው። ይህ የእግዚአብሔርና የእስራኤላውያን ቃል ኪዳን መሰረት ሆነ። የታቦትና የድንኳን መመሪያዎችን በተመለከተ ሙሴ የመገናኛውን ድንኳንና የቃል ኪዳኑን ታቦት እንዴት መገንባት እንዳለባቸውና ስርዓት አምልኮን በተመለከተ ዝርዝር መመሪያዎችንም ተቀበለ። ይህንንም ኦሪት ዘጸአት ምዕራፍ 25 እስከ 40 ድረስ የምናገኘው ነው። በመቀጠል ሞትና ቅርስን ስንል ኦሪት ዘዳግም ምዕራፍ 34 ከቁጥር 1 እስከ 12 ላይ ስንመለከት የተስፋይቱ ምድርን ማየት ነውና ሙሴም በእግዚአብሔር በእስራኤል ልጆች መገኘት አለማመን ምክንያት ኦሪት ዘኍልቍ ምዕራፍ 20 ከቁጥር 10 ላይ የተስፋይቱን ምድር እንዲገባ አልተፈቀደለትም። የመጨረሻ ቃላትና ሞትን በተመለከተ በሞዓብ ምድር በናቦ ተራራ ላይ ወጥቶ የተስፋይቱን ምድር ከሩቅ አየ። ሕዝቡም ከመምራቱ በፊት የመጨረሻውን በረከት ሰጥቶ ሞተ። ስለ ሙሴ ታላቅነቱ ስንመለከት ሙሴ በብሉይ ኪዳን ታላቅ ነቢይ ተብሎ ተጠርቷል። እግዚአብሔር አፍ ለአፍ እንደተናገረውም ተመስክሮለታል። ሙሴ የእግዚአብሔር ሕዝብ ታላቅ መሪ፣ ሕግ ሰጪ እና ነቢይ ሲሆን የእርሱ ታሪክ በአይሁድና በክርስቲያኖች እምነት ትልቅ መሰረት ነው። ውድ የጌቴሴማኒ ቤተሰቦች ዛሬ ከብዙ በጥቂቱ ስለ ሙሴ አጠር ባለች መንገድ እችን ያህል ለእናንተ ቀንጭቤ አምጥቼላችኋለሁና እስካሁን ድረስ ስለተከታተላችሁኝ አመሰግናለሁ። አነሳስቶ ያስጀመረን አስጀምሮ ያስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።